እውላችሁና ቅድም ማለት ነው ስራ እየሰራው ነበር አይደል? አሁን ደግሞ መችስ ልጅ የሌለው ሰው ራሱ አይደል የሚንጦለጦል። አሁን የቴም ገጠር እንደመሆኑ መጠን ካርድ ያጣው ማለት ነው። ጓደኛም በምን ልጥራት? ከዛ ምን አረኩላችሁ መሰላችሁ? ቤቴን የፊጥኝ ዘጋውና የኔን የፊጥኝ ዘጋውና እኔ እህታችሁ ቆሰቆስኩት ከተማ። ከዛ በኋላ ካርድ ሞላውና ካርድማ በሞላውበት አልኩና መጀመሪያ ቤቷ ተሱቁ ቤቷ ስለሚቀርበኝ ቤቷ ሄጄ አቺ ምንድነው እንደዚህ ያመጨም እንደዚህ አልኩና ጮህኩባትና እሷም ሰዳደበችኝ፣ ሰዳደብኳት። ከዛ ካርዴን ግዝት ታረኩና ሙልት ታረኩና አሁን ደግሞ ወደ ቤት እየቆሰቆስኩት ነው። ወይ ቤቴን እኮ ስወደው የኔ ፍቅር ቤት ብቻውንም ቢሆን ያው እሱ ወዶ አይደለም ግን ቤቴን በጣም ነው የምወደው። አሁን ደግሞ ቤቴ ደርሻለሁ። ቤቴን ልከፍትና ያቋረጥኩትን ስራ ሰርቼ የሰንበት ረፋድ ምን ይመስላል የሚለው ከኔ ጋር ከቆያችሁ ቪዲዮውን እስከ መጨረሻው ካያችሁት የምታዩት ይሆናል። አሁን ደግሞ ወደ ቤት ከፈታው እወዳችኋለሁ ቤተሰቦቼ። እንግዲህ ቅድም እንዳያችሁኝ ስራዬን ሰራው፣ ወደ ከተማ ወጣ አልኩና እንዳያችሁት ዘጭም ቦጭ አልኩና ተመለስኩ። እንግዶቼን መጡ፣ በላን ጠጣን። ሸኘውና ደግሞ እኔ ውሃ ላምጣ እስቲ አይረሳም ወይ አልኩና ውሃ ላመጣ ውልቅ አልኩና እኔ ጀግኒት ጀርካያን ያስኩና ቀሽቆ ቀብረር እያልኩ መጣ ማለት ነው። እና የዛሬው ውሎዬ በዚህ ተጠናቋል። ውሃ በማምጣት የሰራሁትን የበላሁትን ለማሳየት ብዙም ፈቃደኛ አይደለሁም። የመጦችም እንግዳ ፈቃደኛ አይደሉም ለመቀረጽ። ስለዚህ የሰው ሴፍቲ በመጠበቅ ላይ አሁንም ይቀጥላል። እና እኔ የዛሬው ውሎዬ በዚህ አጠናቅቄያለሁ። ላይክ ሰብስክራይብ እያደረጋችሁ የዓለም ቤተሰብ ሁኑ። የምርዊት አሁን እኔ እንኳን ላይክ እንኳን ኮሜንት እንኳን ቪዲዮውን መጨረስ እንኳን በብር ስምረዳ አይመስላችሁም ትላለህ። ለማንኛውም ወዳችኋለሁ። ባይ ባይ።